ሰላም እንደምን አላችሁ? ዛሬም ስፖርታዊ መረጃዎችን ይዤላችሁ ቀርቤያለሁ። ዛሬ የእንግሊዝ ፕሪሚየር ሊግ መካሄድ ይጀምራል። ምሽት 5 ሰዓት ላይ በቦክሲንግ ዴይ ጨዋታ ማንቸስተር ዩናይትድ ከኒውካስትል ዩናይትድ የሚያደርጉት ጨዋታ በእጅጉን ዛሬ ተጠባቂ ጨዋታ ነው። ይህ ጨዋታ ምሽት 5 ሰዓት ሲል የሚካሄድ ይሆናል። በሌላ ዜና ደግሞ በአፍሪካ ዋንጫ ምሽት 5 ሰዓት ሞሮኮ የምታደርገው ጨዋታ በእጅጉኑ ይጠበቃል። ከዛ ቀደም ብሎ 12 ሰዓት ላይ የሚደረገው ጨዋታ ደቡብ አፍሪካ ከግብጽ ጋር የሚያደርጉት ጨዋታ በእጅጉኑ ይጠበቃል በአፍሪካ ዋንጫ። በሌሎች ዜናዎች ደግሞ ማንቸስተር ዩናይትድ የኮነር ጋላገርን ሁኔታ ድጋሚ እየጠየቀ እንደሆነ እየተዘገበ ይገኛል። በሌላ ዜና ደግሞ ሪያል ማድሪድ የተጫዋቾቹን ጉዳት ተከትሎ በተከላካይ መስመሩ ላይ ማጠናከሪያ ያደርጋል ተብሎ ይጠበቃል በዚህ የጥሩ የዝውውር መስኮት ማለት ነው። ስለዚህ ማርክ ጉይ ደግሞ ፍላጎቱ ወደ ሪያል ማድሪድ የመዘዋወር ነው። ስለዚህ እነዚህን ዜናዎችን ጨምሮ ሌሎች የዝውውር ዜናዎችን የማደርስላችሁ ይሆናል። ታዲያ የእናንተ አብሮነት ከኛ አይለየን እያለን ቻናሉንም ደግሞ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ወደ ዜናዎቹ ላምራ። በቅድሚያም ዛሬ የሚደረጉ ጨዋታዎችን የምንዳስስ ይሆናል። በኢትዮጵያ ፕሪሚየር ሊግ ጨዋታዎች ደግሞ 9 ሰዓት ላይ አዳማ ከነማ ከመቻል ጋር የሚያደርጉት ጨዋታ በእጅጉኑ ይጠበቃል። ይህ ጨዋታ 9 ሰዓት ሲል የሚጀምር ይሆናል። የኢትዮጵያ መድን ከሲዳማ ቡና የሚያደርጉት ጨዋታ በእጅጉኑ ይጠበቃል። ይህ ጨዋታ 10 ሰዓት ሲል የሚጀምር ይሆናል። በሌላ ደግሞ የአፍሪካ ዋንጫ ዛሬ መካሄዱን ይቀጥላል። አንጎላ ከዚምባብዌ የሚያደርጉት ጨዋታ ቀን 9 ሰዓት ተኩል ላይ የሚካሄድ ይሆናል። በመድረኩ ተጠባቂው ጨዋታ ከግብጽ ከደቡብ አፍሪካ ጋር የምትገናኘው ጨዋታ ምሽት 12 ሰዓት ሲል የሚጀምር ይሆናል። በሌላ ጨዋታ ደግሞ ምሽት 2 ሰዓት ተኩል ሲል ዛምቢያ ከኮሞሮስ የሚያደርጉት ጨዋታ በእጅጉኑ ይጠበቃል። ምሽት 5 ሰዓት ላይ በተጠባቂው የሞሮኮና የማሊ ጨዋታ ይካሄዳል። ኬሊያን ኤምባፔ ደግሞ ከቤተሰቦቹ ጋር ዛሬ እንደተጋበዘና በዚህ ፕሮግራም ላይ በዚህ የሞሮኮ ጨዋታ ላይ እንደሚገኝ፣ ሌላው ተጠባቂ የቦክሲንግ ዴይ ጨዋታ ምሽት 5 ሰዓት ሲል የሚካሄድ ይሆናል። ማንቸስተር ዩናይትድ ከኒውካስትል ዩናይትድ የሚያደርጉት ጨዋታ በእጅጉኑ ይጠበቃል። ይህ ጨዋታ ደግሞ ብቸኛ የ2025 የእንግሊዝ ፕሪሚየር ሊግ የቦክሲንግ ዴይ ጨዋታ ሆኖ ይመዘገባል። በጨዋታዎች መደራረብ የተነሳ አርብ ላይ የሚደረጉ ጨዋታዎች ከዚህ በኋላ አይኖሩም። የቦክሲንግ ዴይ ያው ጨዋታው አንድ ብቻ ነው የሚሆነው። ይህ የ5 ሰዓት ላይ የሚደረገው ጨዋታ ብቻ ነው የሚሆነው። ሌላው ሩበን አሞሪም ከጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን ሰጥቷል። ከዚህም ውስጥ ስለ ኮቢ ማይኖ ተጠይቋል። ሩበን አሞሪም ስለ ኮቢ ማይኖ የተናገሩት የእሱን ፍላጎት መጠበቅ ብቻ ነው የሚያስፈልገው፣ በሁለት ቀናት ውስጥ በእግር ኳስ ሁሉም ነገር ሊለወጥ ይችላል ሲሉ ተናግረዋል። አያይዘውም እኔ የሚሰማኝ ኮቢ የወደፊት እጣ ፋንታው እዚሁ ማንቸስተር ዩናይትድ ይሆናል ሲሉ ተናግረዋል። ሩበን አሞሪም ስለ ሃሪ ማጓየር እና ካዜሚሮ የኮንትራት ሁኔታ ሲጠየቁ እስካሁን ምንም አልሰማውም፣ ብዙ የምንሰራው ነገር አለን፣ በሚቀጥለው የውድድር ዘመን ምን እንደሚሆን ማወቅ አለብን፣ በአውሮፓ መጫወት እንፈልጋለን ሲሉ ተናግረዋል። እነሱን ማቆየት እንፈልጋለን፣ በእነሱ በጣም ተደስቻለሁ፣ ነገር ግን ምን እንደሚሆን አላውቅም፣ ስለዚህ የውድድር ዘመኑ እንዴት እንደሚጠናቀቅ በደረጃ ሰንጠረዥ ላይ የምናየው ነገር ሁሉንም ነገር ሊቀይረው ይችላል ሲሉ ተናግረዋል። የማንቸስተር ዩናይትድ የቡድን ስብስብ ቶፕ 4 ለመጨረስ በቂ ነው ወይ ተብለው ለተጠየቁት ጥያቄ ደግሞ ስለዚህ ጉዳይ ማውራት ከባድ ይመስለኛል። እኔ ማለት የምችለው ብዙ ለመስራት አቅም እንዳለን አስባለሁ። እናም ከቡድኑ ጋር ብዙ መስራት እንደምንችል እና ቡድኑ የተሻለ እንዲሆን ለመርዳት ዝግጁ ነኝ ሲል ሩበን አሞሪም ሀሳብ አስተያየታቸውን ሰጥተዋል። በዛሬው ጨዋታ ሩበን አሞሪም በመሃል ክፍሉ ማንን ይጠቀማሉ? ይህ ጥያቄ በዛሬው ጨዋታ አጓጊ ከሆኑ ነገሮች መካከል ዋነኛው ነው። በተለይም ሊሳንድሮ ማርቲኔዝ በቪላው ጨዋታ በሁለተኛው አጋማሽ በመሃል ክፍሉ ከኢማኑኤል ኡጋርቴ ጋር የተሻለ ፐርፎርማንስ አሳይቶ ነበር። ብዙዎችን የዩናይትድ ደጋፊዎች ቀልብ ስቧል። ብዙዎች እሱ በቋሚነት መጀመር አለበት እያሉ እየገለጹ ይገኛሉ። የካዚሚሮ መመለስ የአሞሪም ሌላኛው አማራጭ ሲሆን ካዜሚሮ ወደ ቋሚ 11 ይመለሳል ተብሎም ይጠበቃል። አሁን ጥያቄው የትኛው የተሻለ ጥምረት ነው ተብሎ ነው የሚታሰበው። ለምሳሌ ካዜሚሮና ኡጋርቴ ያሉ፣ ካዜሚሮና ማርቲኔዝ፣ ኡጋርቴና ማርቲኔዝ፣ ካዜሚሮና ማውንት አለ። እንግዲህ እዚህ ቢኒ ስፖርት ላይ ያላችሁ የዩናይትድ ደጋፊዎች የትኛው ጥምረት የተሻለ ይሆናል? ካዜሚሮና ኡጋርቴ፣ ካዜሚሮና ማርቲኔዝ፣ ኡጋርቴና ማርቲኔዝ፣ ካዜሚሮና ማውንት የትኛው የተሻለ ይሆናል? ሀሳብ አስተያየታችሁን እንድትሰጡ እንጋብዛለን። የማንቸስተር ዩናይትድ መልማዮች ያን ዱዮማንዴን ተመልክተዋል እየተባለ ይገኛል። በርካታ ክለቦችም
በጥብቅ እየተከታተሉት ይገኛሉ ሲል ፋብሪዚዮ ሮማኖ አያይዞ ዘግቧል። ሌላው ደግሞ ኮነር ጋላገር ወደ ማንቸስተር ዩናይትድ ኮነር ጋላገር ወኪሎች ጋር ግንኙነት እና ውይይቶችን ማድረጋቸውን ቀጥለው ነበር። ነገር ግን አትሌቲኮ ማድሪድ አሁንም ቢሆን ተጫዋቹን በቋሚ ዝውውር ፐርማነንት ዲል ብቻ ነው መልቀቅ የሚፈልገው። ዩናይትዶች ጋላገርን በውሰት ውል የማስፈረም ፍላጎት እንዳላቸው ከዚህ በፊት የገለጹ ሲሆን የስፔኑ ክለብ ግን ከቋሚ ዝውውር ሽያጭ ውጪ ምንም አይነት ውሎችን የመቀበል ፍላጎት እንደሌለው ለዩናይትድ መግለጻቸው ይታወቃል ሲል ፋብሪዚዮ ሮማኖ ዘግቧል ማለት ነው። በሌላ ዜና ጁቬንቱስ እና ባርሳ የበርንማውዙን ተከላካይ ማርከስ ሴንሴን ሁኔታ እየተከታተሉ ይገኛል ሲል ፋብሪዚዮ ሮማኖ ዘግቧል። ተከላካዩ ከክለቡ ጋር ያለው ኮንትራት በሚቀጥለው ዓመት የሚጠናቀቅ ይሆናል። በዚህም ባርሳ የተጫዋቹ ፈላጊ ሆኖ ብቅ ብሏል ማለት ነው። ሌላኛው የዝውውር ዜናችን ሪያል ማድሪድን የሚመለከት ነው። የስፔኑ ኃያል ክለብ ሪያል ማድሪድ በውሰት በጣሊያኑ ኮሞ ድንቅ እንቅስቃሴ እያሳየ የሚገኘው የ21 ዓመቱን አርጀንቲናዊ ኒኮ ፓዛ በሰኔ 26 ወደ ክለቡ ለመመለስ የመጨረሻ ውሳኔ ላይ መድረሳቸውን ዲዮሮ አስ ይዞት ያወጣው መረጃ ያመለከታል። ኒኮ ፓዛ ዘንድሮም በሴክስ ፋብሪጋዝ ቡድን ድንቅ ጊዜን እያሳለፈ የሚገኝ ሲሆን በ15 የሴሪ ጨዋታ 5 ግብ ሲያስቆጥር 5 ለግብ የሚሆኑ ኳሶችን አመቻችቶ ማቃበል ችሏል ማለት ነው። ሌላው ከሪያል ማድሪድ ጋር የተያዘ ዜና ዴቪድ አልባ በዚህ ሲዝን መጨረሻ ሪያል ማድሪድን በነፃ ይለቃል ተብሎ እየተጠበቀ ይገኛል። አንቶኒ ሩዲገር በሲዝኑ መጨረሻ ሪያል ማድሪድን ሊለቅ ይችላል። ሩዲገር ማድሪድን ከለቀቀ በኋላ የመጨረሻዎቹን የእግር ኳስ ዘመኖቹን ወደ ሳውዲ ሄዶ የማሳለፍ እቅድ አለው ሲል ኤስፒኤን ዘግቧል ማለት ነው። ሌላው ደግሞ ኒኮ ሾልተርቤክ በማድሪድ ከሚደነቁ ተከላካዮች ውስጥ አንዱ ነው። ኒኮ ሾልተርቤክ እንግዲህ የሩዲገር ተተኪ ይሆናል ተብሎ ይጠበቃል። ሌላው ደግሞ ማርክ ጉይ ሪያል ማድሪድን የመቀላቀል ፍላጎት አለው ተብሎ እየተዘገበ ይገኛል። ምናልባት ሪያል ማድሪድ በቀጣይ ክረምት የዝውውር መስኮት ሌሎች ተከላካዮችን የሚያጣ ከሆነ ማርክ ጉይንና ሾልተርቤክን የሚያስፈርም ይሆናል። ሌላው ደግሞ ባርሴሎናን የሚመለከት የዝውውር ዜና ነው። ፋብሪዚዮ ሮማኖ አያይዘው ባወጣው መረጃ መሰረት ባርሴሎና ሜሮናዊው አጥቂ ኤቲ ዮንግ በአፍሪካ ዋንጫ የሚያሳየውን እንቅስቃሴ እየተከታተሉ ነው ሲል ፋብሪዚዮ ሮማኖ ዘግቧል። ቼልሲዎች ለቪቶር ሮኪን ፍላጎት አላቸው፣ እሱን ለማስፈረም ድርድር ያደርጋሉ ሲል ስካይ ስፖርት ዘግቧል። ከዝውውር ወጣ ባለ መረጃ እንግዲህ ቲያኒ ራይንደርስ ሀሳብ አስተያየቱን ሰጥቷል። ከወልቭስ ጋር ካደረግኩት የመጀመሪያ ጨዋታ በኋላ ብዙ ሰዎች ከዴብሮይኒ ጋር ሲያነጻጽሩኝ ነበረ። ያው ለእኔ ትልቅ አድናቆት ነው። ከእሱ ጋር መነጻጸር ለእኔ ትልቅ ክብር ነው። ግን የእኔ ሚና የተለየ ነው፣ ችሎታዬም እንደዛው ሲል ተናግረዋል። ከመጀመሪያ ጀምሮ ስናገር ነበር፣ እኔ አዲሱ ዴብሮይኔ አይደለሁም፣ ሁለገብ ከሳጥን ሳጥን መሮጥ መወድ አማካኝ ነኝ ሲል ሀሳብ አስተያየቱን ሰጥቷል ማለት ነው። እንግዲህ በሌሎች የአፍሪካ ዋንጫ መረጃዎች ደግሞ አሽራፍ ሀኪሚ ከጉዳቱ አገግሞ ለዛሬው ጨዋታ ይደርሳል ተብሎ ይጠበቃል። እንግዲህ ቀድሜ እንዳልኳችሁ ኬሊያን ምባፔ የዛሬውን ጨዋታ የሚከታተል ይሆናል። እኔም ከአፍሪካ ዋንጫ ጨዋታዎች፣ ከእንግሊዝ ፕሪሚየር ሊግ ጨዋታዎች የፈለጋችሁትን መርጣችሁ እንድትመለከቱ ዘንድ እጋብዛችኋለሁ። ቻናሉን እንግዲህ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። በቀጣይ በአዲስ ዜና እስከምንገናኝ ድረስ መልካም ጊዜን ተመኘውላችሁ። ይመቻል።